ሰዓት ኢትዮጵያ ውስጥ ትልቁ ገበያ የት ነው ያለው ብዬ ብጠይቃችሁ ብዙዎቻችሁ አእምሮ ውስጥ የሚመጣ አንድ ምስል አለ። መርካቶ፣ ያ የሰው ባህርና የንግድ ማዕከል፣ ፒያሳ የታሪክና የንግድ ወርቅ መገኛ፣ ወይስ ቦሌ የዘመናዊ ሽያጭና የብራንዶች መናኸሪያ? አይደለም፣ ተሳስታችኋል። እውነተኛው ገበያ፣ ትልቁ ግርግርና ከፍተኛ የገንዘብ ዝውውር ያለው በእነዚህ የታጠሩ ቁጥሮች ውስጥ አይደለም። ትልቁ ገበያ ያለው እዚህ ስልክ ውስጥ ነው፣ ቲክቶክ ላይ። በአሁኑ ሰዓት ሚሊዮኖች የሚተራመሱበትና ሚሊዮኖች የሚገዙበት አዲሱ መርካቶ ይሄ ነው። ግን አንድ ትልቅ ችግር አለ። አብዛኛው ሰው ይህን በር ማፏፏት እንጂ ቁልፉን ማዞር አልቻለም። ሁሉም ሰው ስክሮል ያደርጋል፣ ግን ጥቂቶች ብቻ ናቸው ሴል የሚያደርጉት። ሁሉም ሰው የሌላውን ሕይወት ያያል፣ ግን ጥቂቶች ብቻ ናቸው ያዩትን ወደ ሀሳብ የሚቀይሩት። በሩ ተቆልፎባቸዋል፣ ቁልፉ ጠፍቶባቸዋል። እኔ ዛሬ ያንን ቁልፍ በእጃችሁ እሰጣችኋለሁ። ቲክቶክን ከመጫወቻነት ወደ ቢዝነስ ማሽንነት የሚቀይሩበትን መንገድ አሳያችኋለሁ። እስከ መጨረሻው አብራችን ቆዩ። አንደኛው ዘ አይደንቲቲ ኦር ኒች የምንለው ነው። ማርኬቲንግ ላይ አንድ ወርቃማ ህግ አለ። የሁሉም ሰው ለመሆን ከሞከርክ የማንም አትሆንም የሚል። ብዙዎቻችሁ ቲክቶክ ላይ ስትጀምሩ የምትሰሩ ትልቁ ስህተት ይሄ ነው። ዛሬ ዳንስ ትጨፍራላችሁ፣ ነገ ስለ ፖለቲካ ታወራላችሁ፣ ከነገ ወዲያ ደግሞ ጫማ ትሸጣላችሁ። የእናንተ ገጽ የገበያ መድረክ ሳይሆን የዕቃ መደርደሪያ ይመስላል። ሰዎችን ግራ እያጋባችሁ ነው። አልጎሪዝም ሆነ ሰው እናንተን የሚከፍላችሁ ለማንነታችሁ ነው። ቲክቶክ ላይ ቪዲዮዎቼ እንዲሸጡ ምን ላድርግ ብለህ ከመጠየቅ በፊት እኔ ማን ነኝ ብለህ ራስን ጠይቅ። ቲክቶክ ላይ ሱቅህን ስትከፍት ለዓለም የምታበስረው አንድ ስፔሲፊክ ማንነት ሊኖር ይገባል። ለምሳሌ እንመልከትና ስለ ቴክኖሎጂ የምታወራው የቴክኖሎጂ ሰው ለመሆን ነው ወይስ ስለ ምግብ የምታወራው የምግብ ባለሙያ ለመሆን ነው? ማንነትህን ካልወሰንክ ተመልካች አንተን የትኛው ውስጥ እንደሚመድብህ ግራ ይገባዋል። ልብ በሉ፣ ሰዎች የሚከታተሉት ሁሉንም የሚያውቅ ሰው ሳይሆን አንዱ ነገር በሚገባ የሚያውቅ ሰው ነው። ቲክቶክ ላይ ሽያጭ የሚመጣው ከተአማኝነት ነው። ተአማኝነት ደግሞ የሚመጣው ከማንነት ነው። መጀመሪያ ማንነትህን ላይ፣ ከዚያ ገበያው ራሱ አንኳኩቶ ወደ አንተ ይመጣል። ሁለተኛው ዘ ሳይንስ ኦፍ አቴንሽን ኦር ሪቴንሽን የምንለው ነው። 1 2 3 አለቀ። ገበያው አገኘው ወይም ለዘላለም አጣ። ዩቲዩብ ሆነ ቲክቶክ ካንተ የሚፈልጉት አንድ መገበያያ ገንዘብ ብቻ ነው፣ ብር አይደለም። አቴንሽን ወይም ትኩረት። በዚህ በዲጂታል ዘመን ትልቁ ሀብት የሰው ልጅ ትኩረት ነው። በመጀመሪያዎቹ 3 ሰከንዶች ውስጥ የተመልካቹን አእምሮ ሁክ ካላደረገው ስፒል ወደ ላይ ስክሮል ያደርገዋል። ያ ማለት ደግሞ ቢዝነስ ሞተ ማለት ነው። ሸጣ ጨርሰን፣ ምክንያቱም ማንም ሊሰማ አልቆመ። ለምሳሌ እስቲ እነዚህን ኢንትሮ እንመልከት። እንዴት ናችሁ? ሰላም ነው? እኔ ዛሬ ስለ ቲክቶክ ማርኬቲንግ ጥቂት ነጥቦችን ልነግራችሁ ፈልጌ ነበር። ይህንን ስክሮል ነው የምትደረገው። ግን እንደዚህ ብታቀርበውስ? ይህንን ቪዲዮ አሁኑኑ ካላያችሁት በየቀኑ የምታወጡት የማስታወቂያ ብር ዝም ብሎ ገደል እየገባ ነው። ኪሳራውን ለማቆም 30 ሰከንድ ብቻ ስጡ። እሺ፣ የእናንተ ኢንትሮ ምንድን ነው? ተመልካቹን በጉሮሮ ይዛችሁ ቪዲዮን እንዲጨርስ የምታደርጉበት ያቺ የመጀመሪያ አረፍተ ነገር እሷ ናት የሽያጭ ማሽናችሁ። የእናንተ እውቅ ምንድን ነው? ተመልካቹን በጉሮሮ ይዛችሁ ቪዲዮን እንዲጨርስ የምታደርጉበት ያቺ የመጀመሪያ አረፍተ ነገር እሷ ናት የሽያጭ ማሽናችሁ። ቁልፉ ያለው ምን እንደምትሸጡ ላይ ሳይሆን በምን ያህል ፍጥነት ትኩረት እንደምትሰርቁ ላይ ነው። ሰርቃችሁ ካልጀምራችሁ ሰርታችሁ አታጠፉ። ሶስተኛው ሀሳብ ዘሉፕ የምንለው ነው፣ ወይም ደግሞ አልጎሪዝም የምንለው። ብዙ ሰዎች ስለ አልጎሪዝም ሲያስቡ የሆነ ደረቅ ማሽን ቁጥሮች፣ ኮዶች ብቻ ይመስሏቸዋል። ግን እውነታው ይሄ አይደለም። አልጎሪዝም ማለት የሰዎች ስብስብ ነው። የሚሊዮን ሰዎች ስሜት፣ ምርጫ፣ ፍላጎት ውጤት ነው። አልጎሪዝሙ ቪዲዮውን ለብዙ ሰው እንዲያደርስልህ ከፈለግ አንድ ሚስጥር ልንገርህ። ሰዎች ቪዲዮውን ደጋግሞ እንዲያዩት አድርግ። ዎች ታይም ስሌት ብቻ አይደለም፣ የተመልካቾች መታለል ወይም ደግሞ ሳይኮሎጂካል ሉፕ ጭምር እንጂ። ይህንን የምታደርገው ሉፒንግ ቪዲዮዎችን በመስራት ነው። መጀመሪያውና መጨረሻውን የማይታወቅ ቪዲዮ በማዘጋጀት ተመልካቹ ቪዲዮውን አውቆ ወደ ቀጣዩ መሄድ ሲያስብ አንተ ገና መጀመር ይመስለዋል። ሳያውቀው 2-3 ጊዜ ያየዋል። ለምሳሌ ቪዲዮውን የመጨረሻው አረፍተ ነገር ከመጀመሪያው አረፍተ ነገር ጋር እንዲገጣጠም አድርገህ ቅረጸው። ለዚህ ነው ቲክቶክ የሚገባኝ ብለህ ጨርሰህ ቪዲዮ ሲጀምር፣ ምክንያቱም ገበያውን ቀይሮታል ብለህ ከቀጠልክ ተመልካቹን ሉፕ ውስጥ ይገባል ማለት ነው። አልጎሪዝሙ ይህንን ሲያይ ምን ያስባል መሰላችሁ? ዋው ይህ ቪዲዮ በጣም ምርጥ ስለሆነ ሰዎች ደግሞ እያዩት ነው ይላል። ከዚያም ለሺዎች ለሚሊዮኖች ያሰራጨዋል። ቢዝነስን ቫይራል የሚያደርገው የእነዛ ሰዎች ደግሞ ማየት ነው። ማለቂያ የሌለው ቪዲዮ ማለት ማለቂያ የሌለው ነፃ ማስታወቂያ ማለት ነው። ቁልፉ ያለው ታሪኩን በክብ ውስጥ መዝጋት ላይ ነው። እስካሁን ያወራናቸው ነጥቦች ሁሉ ሰምተሃል፣ ምናልባትም ደብተር ላይ አስፈራሃል። ግን አንድ መራራ እውነት ንገርህ፣
ካልጀመርክ ዛሬው የመጀመሪያውን ቪዲዮ ቀርጸህ ፖስት ካላደረግ ጥፋቱ የቴክኖሎጂው አይደለም፣ ጥፋቱ የአልጎሪዝሙም አይደለም፣ ጥፋቱ የዲሲፕሊን ነው። ብዙዎች ፐርፌክት ለመሆን ስንጠብቅ እድሎች ያመልጡናል። ማርኬቲንግ በመጠበቅ ሳይሆን በመጀመር የሚታወቅ ነው። ቲክቶክ ለሁሉም ሰው ክፍት ነው፣ ግን የሚገቡበት ደፋሮች ብቻ ናቸው። ይህ ቪዲዮ ቢዝነስን ለመቀየር አንድ እርምጃ እንዲራመድ ከረዳ ያንን የላይክ ምልክት ተጫነው። ይህ ለእኔ ትልቅ ነጥብ ነውና እና ደግሞ አንድ ጥያቄ አለኝ። አሁን እየሰራህ ያለው ቢዝነስ ምንድን ነው? ወይስ ምን ለመጀመር አስበሃል? ከታች ኮሜንት ላይ የቢዝነስ አይነት ጻፍልኝ። እኔ እያንዳንዱን ኮሜንት አነባለሁ። ለቢዝነስ የሚሆን ስፔሲፊክ የሆኑ የቲክቶክ ስልት እዚያው ኮሜንት ላይ እመልስልሃለሁ። ሰብስክራይብ ማድረግ እንዳይረሳ። ሰላም።